ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የዩቲዩብ ተከታታዮች እግዚአብሔር ይመስገን። ዛሬ ስለ ቴሌግራም አዳዲስ ፊውቸሮችን እንዲሁም ደግሞ ስለ ቴሌግራም ሴቲንጎች ለማታውቁት አብረን እናያለን ማለት ነው። በተለይ እንግዲህ ብዙ ጊዜ ቴሌግራም ላይ የማንፈልጋቸውን ግሩፕ ውስጥ ሰዎች ያስገቡናል። ብዙ ምስሎችም እንደዚህ ማየት የማንፈልጋቸው ምስሎች፣ ቪዲዮዎች ይመጣሉ። እንዲሁም ደግሞ ወደ ጋለሪያችን ቀጥታ ይወርዳሉ። ይሄ ደግሞ ስልካችንን ፉል ያደርግብናል። እኛ ሄደን ሳንፈቅድ ቀጥታ ይወርዳል ማለት ነው። ስለዚህ የቴሌግራም ሴቲንግ ውስጥ ገብተን መዝጋት ያሉብን ነገሮች አሉ። በተለይ ደግሞ ዳታ የምትጠቀሙ በተለይ ዳታ በጣም ይጨርሳል፣ ስልካችንንም ፉል ያደርገዋል። ስለዚህ ማስተካከል ያሉብን ብዙ ነገሮች ስላሉ ገብተን አብረን እስከ መጨረሻ አብራችሁን ቆዩ ማለት ነው። አሁን ቀጥታ ወደ ቴሌግራም እገባለሁኝ። ቴሌግራም ላይ አዳዲስ ነገሮች ሲለቀቁ እንዲደርሳችሁ ፕላይ ስቶር ላይ ገብታችሁ ቴሌግራማችሁን አፕዴት አድርጉ ማለት ነው። ቴሌግራም ላይ ከገባችሁ በኋላ ላይ ጋር ሶስት መስመሮች አሉ። ሶስት መስመሩን ትጫኑና ሴቲንግ ላይ እንገባለን ማለት ነው። አሁን እሺ፣ ወደ ሴቲንግ ከነካም በኋላ ወደዚህ ያመጣናል ማለት ነው። ከመጀመሪያው ለማየት ይሄኛውን የመጀመሪያውን እንጫናለን። ይሄኛውን እንጫናለን ማለት ነው። ይሄኛው እንግዲህ ምንድነው እዚህ ጋር ያለው ብዙ በተለይ እንግዲህ አዳዲስ ፊውቸሮች ሲለቀቁ እንዳልኳችሁ አፕዴት አድርጉት ቴሌግራማችሁን። ይሄኛው ይሄው እዚህ ጋር ምልክት አድርግበታለሁኝ። ይሄኛው ማለት ነው ያከበብኩበት ምንድነው ጥቅሙ ካላችሁ፣ ለምሳሌ የማንፈልገው ምስሎች፣ የተለያዩ ቪዲዮዎች የሆኑ ይደርሱናል፣ ይላኩብናል ማለት ነው፣ ፎቶ፣ ቪዲዮ። ስለዚህ እሱን ነገር ለማገድ ወይ ደግሞ ወደኛ ቴሌግራም እንዳይለቀቅ እቺኛውን መዝጋት አለብን። ምናልባት እናንተ ጋር ክፍት ሆኖ ሊመጣ ይችላል፣ እንደዚህ ሰማያዊ ሆኖ ሊመጣ ይችላል ማለት ነው። ስለዚህ እቺኛዋን ኦፍ ማድረግ አለባችሁ። አሁን እኔ ዘግቻታለሁ። ይሄው ምልክት ያደረኩበትን እቺኛዋን ኦፍ ማድረግ አለባችሁ። ኦን ሆኖ ነው ብዙ ጊዜ የሚመጣው። ስለዚህ ምንም አይነት እናንተ ማየት የማትፈልጓቸው ነገሮች እንዳይለቀቁባችሁ መዝጋት ትችላላችሁ፣ በዚህ መልኩ ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ይሄንን ዘግታችሁ እንግዲህ ምንድነው ከ18 ዓመት በላይ የሆኑ ሰዎች የሚያዩት የእርቃን ፎቶ ሊሆን ይችላል፣ የተለያዩ ነገሮች በቃ እንዳይለቀቅብን ብዙ ጊዜ ስለሚላክ በቴሌግራም እነሱን ነገር ለማገድ የሚጠቅም ነው ማለት ነው በአጭሩ። ስለዚህ ይሄንን ተዘጋላችሁ ማለት ነው በዚህ መልኩ። ምናልባት እናንተ ጋር እንዳልኳችሁ እንደዚህ ሆኖ ነው የሚመጣው። ከዛ እዚህ ጋር ይሄው ከ18 ዓመት በላይ ለሆኑ ነው የሚፈቀደው ነው የሚለው። ስለዚህ ወጣ ያሉ ነገሮች ናቸው። ስለዚህ እዚህ ጋር ጽሁፍ አለ። ከዛ መክፈት ከፈለጋችሁ ለምሳሌ ያው እዚህ ጋር ልክፈትና ላሳያችሁ እኔ ማለት ነው። ይሄው አብርቻለሁ አሁን ማለት ነው። እንደዚህ ሆኖ ነው፣ እንደዚህ ሰማያዊ ሆኖ ነው የሚመጣው ስትገቡ ለመጀመሪያ ጊዜ ብዙ ጊዜ ስለሚከፈት ማለት ነው። ከዛ ምንድነው የምታደርጉት ራሷን ትጫኑና ትመልሳላችሁ ወደ ኋላ ማለት ነው። ስለዚህ በዚህ መልኩ ዝግ ታደርጋላችሁ ማለት ነው። እሺ፣ ወደ ኋላ ተመልሰናል። ይሄኛውን እንነካለን፣ ሁለተኛውን እንነካለን። እዚህ ጋር እንግዲህ ብዙ ነገሮች ናቸው ያሉት። ለምሳሌ እዚህ ጋር ሎክ ማድረግ ከፈለጋችሁ የእናንተን ቴሌግራም ስትወጡ በኮድ መዘጋት ከፈለጋችሁ፣ መቆለፍ ከፈለጋችሁ፣ እናንተ ስልካችሁን አስቀምጣችሁ ስትሄዱ ሰዎች እናንተን ቴሌግራም ገብቶ እንዳይጠቀሙ ያለ እናንተ ፍቃድ በፓስወርድ መቆለፍ ከፈለጋችሁ ይሄንን ትጫናላችሁ። ይሄንን የቁልፍ ምልክቱን ይሄንን ትጫኑና ሎክ ማድረግ ትችላላችሁ ማለት ነው። ግን እዚህ ጋር ምላችሁ ፓስወርዱን መርሳት የለባችሁም። እሱን ስትጫኑ ባዶ ቦታ ይሰጣችኋል። የምትፈልጉትን እናንተ የፈለጋችሁትን ቁጥር ታስገባላችሁ። ያንን ያስገባችሁትን ቁጥር ግን መርሳት የለባችሁ ማለት ነው። ምክንያቱም ደግማችሁ ስትወጡ ቀጥታ ራሱ ይቆልፋል። ስትመለሱ ወደ ቴሌግራማችሁ ያንን ቅድም እዚህ ጋር ያስገባችሁትን ቁጥር እሱን መርሳት የለባችሁ ማለት ነው። ወይ የሆነ ነገር ላይ መጻፍ አለባችሁ። ስለዚህ መቆለፍ የምትፈልጉ ከሆነ ይሄንን ተጭናችሁ መቆለፍ ትችላላችሁ። እንዳልኳችሁ ግን እንዳትረሱ መርሳት የለባችሁ ማለት ነው። በዛ መልኩ መጠቀም ትችላላችሁ መቆለፍ የምትፈልጉ ከሆነ። በዚሁም እዚህ ጋር ላሳያችሁ፣ ብሎክ ያደረጋችሁ ሰዎችን ማውጣት ከፈለጋችሁ፣ ከብሎክ ላይ ማንሳት ከፈለጋችሁ በቴሌግራም ከዚህ በፊት ሰዎችን ብሎክ ካደረጋችሁ ይሄንን ተጭናችሁ ነው ከዚህ ውስጥ
እናንተ ብሎክ ያደረጋቻችሁን ሰዎች ከዚህ ውስጥ ታገኛላችሁ። ከዛ ከብሎክ ማንሳት ከፈለጋችሁ እየነካችሁ ከብሎክ ላይ ታነሳላችሁ ማለት ነው። በዚህ መልኩ ይሄንን መጠቀም ከዚህ ውስጥ ነው ከብሎክ ላይ ማንሳት የምትችሉት ማለት ነው። እሺ እንግዲህ አሁን ደግሞ ወደ ታች እንግዲህ ብዙ ነገሮች ናቸው ያሉት። የመጀመሪያው እንግዲህ ይሄኛው ስንጫን ፎን ነምበር የሚለው ለምሳሌ እናንተ ስልክ ቁጥር በቴሌግራም ሰዎች እንዳያዩባችሁ ከፈለጋችሁ ስልካችሁን መደበቅ ከፈለጋችሁ ይሄንን ትጫናላችሁ። ፎን ነምበር የሚለውን ይሄንን ትጫኑና እዚህ ጋር ነው የሚያመጣችሁ። ሁሉም ሰው እንዲያዩ ከፈለጋችሁ የእናንተን ስልክ ቁጥር ኤቭሪዋን የሚለው ላይ ታደርጋላችሁ። ሰው ቁጥራችሁ እንዲታይ ከፈለጋችሁ ሁሉም ሰው እንዲያይ ከፈለጋችሁ እዚህ ጋር ኤቭሪዋን ላይ ታደርጋላችሁ ማለት ነው። የእናንተ ጓደኞች ብቻ እንዲያዩ ከፈለጋችሁ ማይ ኮንታክትስ የሚለው ላይ ታደርጋላችሁ። ማንም ሰው እንዳያይ ደግሞ ከፈለጋችሁ ስልክ ቁጥራችሁን ኖበዲ የሚለው ላይ ታደርጋላችሁ ማለት ነው። ስለዚህ በዚህ መልኩ የማታውቁ ተጠቀሙ። እሺ ሁለተኛው ደግሞ ኦንላይን መሆናችሁን ማን እንዳይ ነው የምትፈልጉት መዘጋት ከፈለጋችሁ ሁለተኛው እንጫናለን። እሺ እንደዚህ ያስገባናል። የመጀመሪያው ላይ እዚህ ጋር ከሆነ የእናንተ ሁሉም ሰው እናንተ ኦንላይን መሆናችሁን ያያሉ ማለት ነው። ከዛ ራይት ብላችሁ ነው የምትወጡት። ላይ ጋር ራይት የምትላለች ራይት ብላችሁ ነው የምትወጡት። የእናንተ ጓደኞች ብቻ ኦንላይን መሆናችሁን እንዲያዩ ከፈለጋችሁ ሁለተኛው ላይ ታደርጋላችሁ ማይ ኮንታክትስ የሚለው ላይ ማለት ነው። ማጥፋት ከፈለጋችሁ እናንተ ኦንላይን በምን ሰዓት እንደገባችሁ ሰዎች እንዳያዩ ማጥፋት ከፈለጋችሁ ኖበዲ የሚለው ላይ ታደርጋላችሁ ማለት ነው። ስለዚህ ካደረጋችሁ በኋላ ግን ራይት የምትል እዚህ ጋር አለች ላይ ጋር ማለት ነው። እሷን ተጭናችሁ ነው መውጣት ያለባችሁ። ካልሆነ የነበረበት ላይ ነው የሚሆነው ማለት ነው። የትኛውንም እዚህ ጋርም ሁለተኛውም ላይ ኤቭሪዋን ላይ ማይ ኮንታክት ለዚህ ጋር በታደርጉ ያደረጋችሁበት ቦታ ላይ መጨረሻ ላይ ራይት የምትለዋን ተጭናችሁ መውጣት አለባችሁ እንዲቀይርላችሁ ማለት ነው። በዛ መልኩ ማስተካከል ትችላላችሁ ማለት ነው። እሺ እንግዲህ ወደ ሶስተኛው ምንድነው? የእናንተን ፕሮፋይል የቴሌግራማችሁን ፕሮፋይል ማን እንዳይ ነው የምትፈልጉት? ሁሉም ሰው እንዲያይ ነው? የእናንተ ጓደኞች እንዲያዩ ነው ወይስ ማንም እንዳይ ነው የምትፈልጉት? ስለዚህ ሶስተኛውን እንጫናለን። ከዛ በኋላ እዚህ ጋር ኤቭሪዋን ላይ እዚህ ጋር ካደረጋችሁ ሁሉም ሰው እንግዲህ ያያል ማለት ነው። ሁሉም ሰው የእናንተን ፕሮፋይል ያያል። ማይ ኮንታክትስ የሚለው ላይ ካደረጋችሁ እዚህ ጋር ካደረጋችሁ ከዛ ራይት ብላችሁ ነው የምትወጡት። እንደቀድሞ የእናንተ ጓደኞች ብቻ የሆኑት ናቸው ፕሮፋይላችሁን የሚያዩት ማለት ነው። ኖበዲ ላይ ደግሞ ካደረጋችሁ ማንም ሰው የእናንተን ፕሮፋይል አያይም ማለት ነው። ስለዚህ በዚህ መልኩ ተጠቀሙ ማለት ነው። እሺ አራተኛው ጋር ደርሰናል ማለት ነው። አራተኛው እንግዲህ ሜሴጅ ማንም ሰው እናንተ ሴቭ ያደረጋቻቸውም ያላደረጋቻቸውም ቁጥራቸውን አግኝቶም በስማችሁም ሰርች አድርጎ ብቻ ቴሌግራማችሁን አግኝቶ ሜሴጅ እናንተን ማውራት ቢፈልጉ እንዲደርሷችሁ መፍቀድ ማለት ነው። ኤቭሪዋን ላይ ማድረግ ትችላላችሁ ወይ ጓደኞች ብቻ እንዲጽፉላችሁ ውስጥ ገብታችሁ ማስተካከል ትችላላችሁ ማለት ነው። እዚህ ጋር ደግሞ ኮሊስ የሚለው ላይ እዚህ ጋር ማንኛውም ሰው እንዲደውልላችሁ መፍቀድ ከፈለጋችሁ ሁሉም ሰው ከሆነ ኤቭሪዋን ላይ ታደርጋላችሁ። ጓደኞች ብቻ ከሆኑ ደግሞ ማይ ኮንታክትስ የሚለው ላይ ታደርጋላችሁ ማለት ነው። በዛ መልኩ መጠቀም ትችላላችሁ ማለት ነው። እሺ ወደ ኋላ ተመልሻለሁኝ። ይሄኛውን እንነካለን። ይሄኛውን መስመር አደርግበታለሁኝ። ይሄኛውን እንጫናለን ማለት ነው። እዚህ ጋር እንግዲህ ብዙ የምናስተካክላቸው ነገሮች አሉ። ቅድም መግቢያዬ ላይ ብያችኋለሁኝ። የማንፈልጋቸው ቪዲዮዎች ይወርዳሉ ወደ ጋላሪያችን፣ ስልካችንን ፉል ያደርጉብናል። ስለዚህ እዚህ ጋር ማስተካከል ያሉብን ነገሮች አሉ። እዚህ ጋር የመጀመሪያው ላይ ስንጫን ማጣራት አለብን ማለት ነው። በየጊዜው ያየናቸው ቪዲዮዎች ወደ ጋላሪም ባይወርዱ ስልካችን ያጨናንቀዋል ማለት ነው። ከዚህ ጋር ከዘጋም ማለት ነው። ስለዚህ እዚህ ጋር ይሄን እንጫንና እዚህ ጋር ክሊር እናረጋዋለን ማለት ነው። ስለዚህ ይቀንሳል ማለት ነው። ስለዚህ ይሄንን እንጫናለን። ከዛ በኋላ ይሄንን እንጫናለን። አያችሁ ምን ያህል እንደሚቀንስ። ስለዚህ በዚህ መልኩ ይሄንን እንጠቀማለን። አሁን ወደ ኋላ መለሳለሁኝ። ስለዚህ
እነዚህ ናቸው እንግዲህ እነዚህ መዝጋት አለባችሁ እናንተ ጋር እንደዚህ ሆኖ ነው ምናልባት የሚመጣ ከዚህ በፊት ካልዘጋችሁ እንደዚህ በርቶ ሰማያዊ ሆኖ ነው ሶስቱም የሚመጡት ስለዚህ መዝጋት አለባችሁ በተለይ ዳታ የምትጠቀሙ ከሆነ በጣም ዳታችሁን ይበላል ማለት ነው ስለዚህ ስልካችሁም ያጨናንቃል ይወርዳል ወደ ታች ከቴሌግራም ላይ በቴሌግራም ብዙ ነገሮች ስለሚላኩ ማለት ነው ያለኛ ፈቃድም እንዳልኳችሁ ብዙ ነገሮች ይመጣሉ ይላካሉ ማለት ነው ስለዚህ መዝጋት አለብን ማለት ነው ስልካችን እንዳይጨናነቅ እንደዚህ እየተጫነን እነዚህን ኦፍ ማድረግ አለብን ኦን ከሆነ ኦፍ አድርጉት እንደዚህ ማለት እንደዚህ ይሁኑ እዚህ ጋም ደግሞ ወደ ጋላሪያችን እንዳይወርዱብን እዚህ ጋር ግሩፕ ይቅድም እንዳልኳችሁ እነዚህን እናስተካክላቸዋለን ማለት ነው እናጠፋቸዋለን ስለዚህ ግሩፕ ላይ ሰዎች እንዳያስገቧችሁ ግሩፕ ለምሳሌ እንደዚህ በርቶ ከሆነ ይሄንን ማጥፋት አለባችሁ ኦፍ ማድረግ አለባችሁ ኦን ከሆነ ማለት ነው ተጭናችሁ እንደዚህ በእጃችሁ ማጥፋት አለባችሁ ይሄም እንደዚህ በርቶ ከሆነ ማጥፋት አለባችሁ ሶስቱንም እንደላይኛው እንደዚህኛው ይሄንንም ማጥፋት አለባችሁ ማለት ነው ምክንያቱም ስልካችሁን ቅድም እንዳልኳችሁ ማለት ነው እሺ ወደ ኋላ ተመልሻለሁኝ እዚህ ጋር ባትሪ የሚለውን እንጫናለን እዚህ ጋር ይሄንን ማለት ነው ይሄንን ጫነዋለሁኝ እዚህ ጋር ባትሪያችን ቶሎ እንዳያልቅ እነዚህ ነገሮች ኦፍ ብናደርጋቸው ተመራጭ ናቸው ማለት ነው በተለይ መርጠን ብዙ ባትሪያችን የሚጫርሱ ለምሳሌ ቴሌግራም ላይ ገብተን የሆነ ግሩፕ የሆነ ቻናል ላይ ገብተን እኛ ያንን ቪዲዮ እንዲጫወት ሳንፈቅድ አውቶማቲካሊ ራሱ ይጫወታል አንዳንድ ቪዲዮ ራሱ ይከፍታል ከገባም ማለት ነው ስለዚህ መዝጋት አለብን ማለት ነው ይሄኛውን ተጭነን ለምሳሌ ይሄ ቪዲዮውን ማጥፋት አለብን እቺኛዋን ኦፍ ማድረግ አለብን ቪዲዮ እንዳይጫወት ማለት ነው ስለዚህ በዚህ መልኩ ስቲከሮች ምናምን ሲላኩብን በዚህ መልኩ እንትን ማድረግ አለብን ማለት ነውና መቀነስ አለብን እነዚህ ባትሪያችን ሴቭ እንዲሆን ያደርገዋል ማለት ነው እነዚህን እያያችሁ እናንተ ማጥፋት ብታጠፏቸው ጥሩ ነው ማለት ነው ስለዚህ በዚህ መልኩ ይሄንን ባትሪያችንን ትንሽም ቢሆን ሴቭ ያደርግልናል እሺ አሁን ወደ ኋላ እመለሳለሁኝ እዚህ ጋር እንግዲህ በዚህ መልኩ እንግዲህ ተጠቀሙ ይሄንን ይመስላል አዳዲሶችም ወደ ዩቲዩብ ቻናል እንኳን ደህና መጣችሁ ሰብስክራይብ አድርጉ ቤተሰብ ሆኖ ሐሳብ አስተያየታችሁን ጻፉልኝ ጥያቄም ደግሞ ጠይቁ ጻፉልኝ የምችለውን እኔ እሰራለሁ ማለት ነው ቪዲዮ አስተያየትም ጻፉልኝ ይሄንን ብታስተካኪ ብትሉኝ በደስታ ነው መቀበለው በጣም አመሰግናለሁ ላይክ አድርጉ ቪዲዮውን እስከ መጨረሻ በማየት ተጠቀሙ እላለሁኝ አመሰግናለሁ በጣም